እችልኝ ገነት ቅማል እት አረ በእናትሽ አረ በኢየሱስ አረ በስመ አብ በልምሸታም ያ ሁሉ ሲሰሪ ሳታገኝ አሁን በኢየሱስ ቅማል አምነሽ እንዴ አሁንማ ሲከፈል ይወቀባቱ ሲናካቸው ወጣው ነው አረ በስመ አብ ስንት ያ ሁሉ ጊዜ ሲሰሪ ሳታገኝ አሁን ታገኛለሽ አይደለም ገነት ይውበት ክፍሉ ክፍል ሲቀባስ ሲናካቸው ወጣልሽ በኢየሱስ ቅማል አለብሽ ማለት ነው አረ የለብኝም ቅማል ነው ፎሮዘና ሰላም ሰላም ጋይስ ጸጉራችንን እንሰራ ነው አሁን ቃል ልትሰራይ ነው ጸጉሬ እና አሳምሬ ሰራሻለሁ ብላኛለች ስለዚህ ልትሰራ ነው አብራችሁ እዩ ስራ ቦታችን ላይ ሆነ ነጭ ባወጣብኝ እስኪ ከሞታ ከ10 ስንት ሰጧታላችሁ አሪፍ ከሆነ አይታችሁ ጸጉሬ እኮ በጣም አልቋል አሁን እንደ ድሮ አይደለም ግን በዛ አጋጣሚ ምርጥ ሽፋን ቻልና ያቺ መንገድ ትችላላችሁ ቆንጆ ነው ጸጉሬ ቃል ጸጉሬ ቆንጆ ነው ጸጉርሽ ፎሮፎር ብቻ ነው ቅማል ከሌለው ቅማል አላውቅም ለምን ቅባት ላምጣልሽ እንዴ ቅባት ከተሰራሽ ያለሽ ሰባበረ እንደዚህ ላድርገው ጫፉ ካሜራማን የለንም እንግዲህ ራሳችን ይዘን ነው የምንሰራው አያችሁ እኔ ራሴ ይዤው ነው እንጂ ሲያምር ታጥሽ አመሰግናለሁ ተመልካቾች ጣትሽ ያምራል ያለች ነው በቅርቡ ነው ፕሮሚስ ያሰብኩት ባይዘው ፕሮሚስ አስራ ነው አያችሁ እነሱ ነው ጸጉሬ ግን ነጭ ነው የሆነው ባለፈው ነው የታጠብኩት የመታጠቢያ ለመታጠብ ጉዳይ አይደለም እና በምንድነው መድኃኒት የፎሮፎር መድኃኒት አራ ነገሩኝ የምታውቁ በዚህ አጋጣሚ ነው በዚህ አጋጣሚ የፎሮፎር ማጥፊያ ነገሩኝ እውነት ይኸው ሳምንት አልሞላውም ከታጠብኩት ነጭ ሆነ ሲያስጠላ አያያሽ እንኳን ቆንጆ ነው ያምራል ያምሻል እንደውም ስለታች እስኪ አዎ ቆንጆ ነው ፕሮብሌምሽና ያምራል እንዴት ነው የለመድሽው ጸጉር ስራ ጸጉር ቤት ያለ ጓደኛ አለችኝና እሷን አግዛታለሁ ዳሞ ድሮ በጣም ልጅ ያለሁኝ ጓደኞቼን እኔ ነበር ሰራቸው ግን አያምርም ነው ዝምባላ ግን እኔ ለመናገር መስራት በጣም ነው የምወደው ግን ችግሩ ቶሎ ይሰለችኝ አይደል አዎ ቶሎ ስልችት ትላለች እኔ ደግሞ ጸጉር መስራት በጣም ወዳለሁ በጣም ጊዜ ያጣሁ ነው እንጂ እውነት
በተለይ ፀጉሬ ራሴ መስራት በጣም ነው የምወደው። ግን አሁን ከባባ ጋር ከስራ ጋር ብዙ ጊዜ እያጣሁኝ ስለሆንኩ ራሴ ጣልኩኝ። እውነት ፀጉሬ ራሱ ምናምን በቃ እቤት ስውል ይዛኔ በቃ በሳምንት ምን ሳምንት በአራት ቀን ምናምን ነበር ማሳድሰው ፀጉሬ። በእውነት የተለያየ ዲዛይን ራሴ እሰራዋለሁ ቁጭ ብዬ መስተዋት ላይ ቁጭ ብዬ በእውነት በተለይ ብዙ የቤት ስለምውል የነበርኩት በቃ ፀጉሬ፣ ጥፍሬ፣ እግሬ ምናምን ነበር መከናከነው። አሁን ግን እናቴ ጊዜ የለም በቃ እዚህ እውላለሁ። እግርሽ ምናምን ለመንከባከብ ይመቻል? አዎ ዘብዝፈውና ሙቋሃም ሻምቦ ምናምን አድርጌ ዘብዝፈዋለሁ። አዎ ምን አይመችም። አንዳንዱ ይቀብጣሉ። አሁን አትላጥቃጭ ባሌ አጣበኝ እግሬ ምናምን ማጠብ አልቻልኩም ማድረስ አልቻልኩም ምናምን። ግን እውነት አንዳንዴ ቅብጠት ነው። አንዳንዴ ግን በጣም እግራቸው ያብጣል። አንዳንዶቹ እግራቸው የሚያብጥ አለ። እግራቸው ያብጥና ማለት ነው እዛ እንትን በጣም ይቸገራሉ። እኔ ግን እግዚአብሔር ይመስገን እስከሞት ድረስ ምንም አላስቸግረኝም ለማለት ፈልጌ ነው። እና አንዳንዶቹ የሚቸገሩም አሉ። ግን አብዛኞቹ ደግሞ የሚቀብጡ ነው የሚመስለኝ። ባስ መንከባከብ ምንጭስ ሰላም ናባ? አዎ ጨርሻለሁ። በፌስታል አላባት ይኸው ከፈለግ ቁመቱ ደስ ይላል። ቁመቱ አሪፍ ነው። ግን ፎሮፎሩ ምንድነው ማርገው? ፀጉሬ ቀሳር ግን ሴትዮ ገና እኮ አንድ ነው የሰራው እና ያመመኝ እኮ ነው። ወይ ይቅርብኝ እንዴ ከበትኳ ያምሻል እንዴ ትንሽ ዝቅ በይ ደግሞ አባዬው አዎ ገጣጣምኩት። ለምን ቆርጠው ነበር ይጠባሃል ብዬ ደግሞ እንትን አደረኩት። አዎ ዝም ብዬ አልቆረጥኩትም። እዛ ያለ ነው ያ እንትን ያልኩት ይጠባሃል ከቆረጥኩትማ ዝም ብዬ አሳዝኩት ከውስጥ። ችግር የለውም አባት ችግር የለውም። ከሌለህም ሌላ ጊዜ ችግር የለውም አባ። እንደዛ ነው ማለት ነው። ከሌላቸው መቼስ እሺ ነው። እሺ አባቴ፣ እሺ አባዬ፣ አመሰግናለሁ። እሺ አባቴ፣ እሺ አባቴ፣ እሺ ኧረ ቃል ቶሎ ብለሽ ጨርሽ። ትዕግስቴን የተፈታተንሽ እና ታዲያ እስካሁን ስንት ወደ አሁን እኮ ሁለት ብቻ ሰራሽ። 10 ደቂቃ ሞላ። እግዚአብሔር ይስጥሽ። እውነት ቅባት አድርጋ ምናምን ቆንጆ አደረገችልኝ። ገነት ቅማል የት? ኧረ በእናትሽ በኢየሱስ ኧረ በስመ አብ በድምሽታም ያ ሁሉ ስትሰሪ ሳታገኝ አሁን በኢየሱስ ቅማላም ነሽ እንዴ? አሁንማ ሲከፈል ቅባቱ ሲነካቸው ወጣው ነው። ኧረ በስመ አብ ያ ሁሉ ጊዜ ስትሰሪ ሳታገኝ አሁን ታገኛለሽ? አይደለም ገነት ይውበት ክፍል ሲቀባት ሲነካቸው ወጣልሽ። በኢየሱስ ቅማል አለብሽ ማለት ነው? ኧረ የለብኝም ቅማል ነው። ፎሮፎር አለኝ ነጭና ሳሙና ይዘሽ መተሽ ልታጠብጪ ንቅማላ መጀመሪያ ኧረ በእናትሽ ከምርሽ ነው? እየቀለድሽ ነው? ቃል እየቀለድሽ ነው አይደል? ምን አይነት ቅማላም ነሽ? ኧረ እኔ ቅማላም አይደለም። ኧረ ቅማላም አይደለም። ቅማላም አይደለም። ማቺ ስማማም ይቅር ይበልሽ። ምን ማድረግሽ ነው? ፕራንክ ማድረግሽ ነው? ፕራንክ አድርጋኝ እኮ ነው አሁን በሷ ቤት እንጂ ቅማል እኔ ቅማል አይደለም። ቅማል እስኪ ቅማል የለብኝም፣ ግን ፎሮፎር አለኝ እዚህ ጋር ቀደም እንዳሳየኋችሁ። ዋሃ ስጪኝ ቅማል። ለማንኛውም አመሰግናለሁ። እግዚአብሔር ይስጥልኝ። ፋርጋ ሰጥታኛለች። አያችሁ ቅባት ስታርግብኝ ደግሞ እንዴት ደስ እንዳለኝ በጣም ደስ የሚለው
እንደዚህ መስል ነበር ውሏችን። ቻው ቻው። በሌላ ጊዜ እስከምንገናኝ